ስልካችሁን ቻርጅ አድርጋችሁ አንድ ቀን ሙሉ መጠቀም የማትችሉ ሰዎች ዛሬ የማሳያችሁን ሴቲንግ በመጠቀም አንዴ ቻርጅ አድርጋችሁ በርካታ ቀናቶች እንድትጠቀሙበት የሚያደርግላችሁን ሴቲንግ የማሳያችሁ ይሆናል። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። ቀጥታ ወደ ዛሬ ጉዳያችን እናልፋለን። የመጀመሪያው ባክግራውንድ ላይ የስልካችሁን ባትሪ እየበሉ የሚያስቸግሩ በርካታ ሴቲንጎች አሉ። እነሱን በሙሉ ካስተካከላችሁ በኋላ የስልካችሁ ባትሪ እስከ 5 ቀን ድረስ መጠቀም ትችላላችሁ። የመጀመሪያው የምናስተካክለው ቀጥታ ወደ ስልካችን ሴቲንግ እንገባለን። ከገባን በኋላ ወደ ታች ስክሮል በማድረግ ባትሪ ኤንድ ዲቫይስ ኬር የሚለውን ትፈልጋላችሁ። እንደምትመለከቱት እኔ ጋር ባትሪ ኤንድ ዲቫይስ ኬር የሚለው መጥቶልኛል። ይሄ ካልመጣላችሁ የተለያዩ ስልኮች ጋር ስለሚለያይ ከላይ በኩል የሰርች ምልክቷን ነክታችሁ ባትሪ ኤንድ ዲቫይስ ኬር ብላችሁ ሰርች ስታደርጉ ሰርች አድርጎ ያመጣላችኋል። በመቀጠል እሱን ትነኩታላችሁ። እሱን ከነካችሁት በኋላ መጀመሪያ ላይ ባትሪ የሚል አለ። ባትሪ የሚለውን ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ባክግራውንድ ዩዜጅ ሊሚት የሚል አለ። እሱን ትጫናላችሁ። ባክግራውንድ ዩዜጅ ሊሚት የሚለው ስልካችሁ ላይ የተጫኑ አፖችን እናንተ ሳትከፍቷቸው በራሳቸው ባትሪያቸውን የሚገሉ ከሆነ ይህንን ሴቲንግ በማስተካከል የስልካችሁን ቻርጅ እንዳያልቅ ማድረግ ትችላላችሁ። ሌላው እዚህ ጋር እንደምትመለከቱት ከላይ በኩል ሶስቷን ነጠብጣብ በመንካት አዳፕቲቭ ባትሪ የሚል አለ። እሱን አንዴ ክሊክ ታደርጉታላችሁ። በመቀጠል እዚህ ጋር ቶንጉሏ ኦፍ ከሆነ እናንተ ጋር ይህን ቶንጉሏን ኦን ታደርጉታላችሁ። ቶንጉሏን ኦን በምታደርጉ ሰዓት እዚህ ጋር የሚሰጣችሁ ጥቅም አጠቃላይ እናንተ ሳታያቸው ወይም ደግሞ ባክግራውንድ ላይ የስልካችሁን ባትሪ የሚጨርሱ ከሆነ ይሄኛውን አዳፕቲቭ ባትሪ የሚለውን ኦን ማድረግ ይኖርባችኋል ማለት ነው። አሁን ደግሞ ወደ ኋላ እንመለስና ወደ ሌላ ሴቲንግ ላሳያችሁ። እዚህ ጋር ፑት አንዩዝድ አፕ ቱ ስሊፕ የሚላችኋል። እዚህ ጋር ፑት አንዩዝድ አፕ የሚለውን ይህችኛይቱን ቶንጉላን ኦፍ ከሆነ እናንተ ጋር ይህንንም በድጋሚ ኦን ታደርጋላችሁ። በመቀጠል እዚህ ጋር የምታገኙት ጥቅም ስሊፕ ያደረጋችኋቸውን አፕሊኬሽኖች አንዩዝድ ላደርግላችሁ ወይ ይላችኋል። ስለዚህ ይህንን ኦን ታደርጉታላችሁ። ሌላው እዚህ ጋር እንደምትመለከቱት ኔቨር አውቶ ስሊፒንግ አፕ የሚለው ነው። ይህንን በምትጫኑ ሰዓት እዚህ ጋር ከላይ በኩል የፕላስ ምልክት አለች። የፕላስ ምልክቷን ትጫናላችሁ። በመቀጠል እዚህ ጋር የማትፈልጓቸውን አፕሊኬሽኖች ትመርጣላችሁ። ለምሳሌ እኔ ባይናንስን መረጥኩኝ። እዚህ ጋር ደግሞ ካላንደር እንደዚሁም ደግሞ ካልኩሌተር የሚሉትን እነዚህን ሶስቱን እመርጣለሁ። ከመረጥኩ በኋላ ከታች በኩል አድ እለዋለሁ ማለት ነው። በመቀጠል እንደምትመለከቱት ቀጥታ ያስገባልኛል ማለት ነው። እነዚህ አፖች ሁልጊዜ ክፍት የሚሆኑ አፖች ናቸው። ሌላው ወደኋላ እንመለስና ደግሞ እዚህ ጋር ስሊፒንግ አፕ የሚል አለ። እነዚህ አፕሊኬሽኖች ደግሞ ከባክግራውንድ አልፎ አልፎ ባክግራውንድ ላይ የሚሰሩ አፖች ናቸው ማለት ነው። ሌላኛው እዚህ ጋር ዲፕ ስሊፒንግ አፕ የሚለው ነው። ይህንን አንዴ ትጫናላችሁ። እዚህ ጋር የማትጠቀሟቸውን አፖች መርጣቸው የምታጠፉበት ሴቲንግ ነው። ከላይ በኩል የፕላስ ምልክቷን ትጫናላችሁ። በመቀጠል እዚህ ጋር አንዱን አፕሊኬሽን እንመርጣለን። ለምሳሌ ባይናንስ እንመርጥና አድ እንለዋለን። በመቀጠል እንደምትመለከቱት በዚህ መልኩ ያስገባላችኋል ማለት ነው፣ ወደ ዲፕ ስሊፒንግ ማለት ነው። አሁን ደግሞ ወደ ሌላኛው ሴቲንግ እንልፋለን። ወደኋላ እንመለስና ወደ ሴቲንግ ከገባን በኋላ በድጋሚ እዚህ ጋር ኖቲፊኬሽን የሚል አለ። ኖቲፊኬሽን የሚለውን አንዴ ትጫኑታላችሁ። በመቀጠል ከላይ በኩል አፕ ኖቲፊኬሽን የምትለዋን አንዴ ትጫናላችሁ። በመቀጠል እዚህ ጋር አፕ ኖቲፊኬሽን ከገባችሁ በኋላ ስልካችሁ ላይ ያሉትን አፕሊኬሽኖች በሙሉ ያመጣላችኋል። ነገር ግን እኛ የምንፈልገው እዚህ ጋር ኦል የምትላለች እሷን አንዴ ክሊክ እናደርጋታለን። በመቀጠል እዚህ ጋር ሞስት ፍሪኩዌንት የሚለውን አንዴ ትጫኑታላችሁ። በመቀጠል እንደምትመለከቱት እዚህ ጋር በብዛት ኖቲፊኬሽን የሚልክላችሁን አፕሊኬሽን ያመጣላችኋል። ለምሳሌ እንደምትመለከቱት እዚህ ጋር ግሮክ አለ፣ ጎግል አለ፣ ኢንስታግራም አለ፣ ዋትስአፕ፣ ቲክቶክ፣ ጋላሪ የሚል አለ። ከነዚህ ውስጥ እዚህ ጋር ጎግል የሚለውን አንዴ መርጠዋለሁ። በመቀጠል እንደምትመለከቱት ወደ ታች ጋር ስትወርዱ ኖቲፊኬሽን ካታጎሪ የሚል አለ። በመቀጠል ኖቲፊኬሽን ካታጎሪ የሚለውን አንዴ ክሊክ ታደርጉታላችሁ። በመቀጠል እንደምትመለከቱት እዚህ ጋር ኒውስ ኤንድ ስቶሪዎችን ማጥፋት ከፈለጋችሁ ወይም ደግሞ ኖቲፊኬሽን እንዳይደርሳችሁ ከፈለጋችሁ ቶንጉላን ኦፍ ታደርጉታላችሁ። ሌላው ስፖርቶችንም እንደዚሁ የማትፈልጉ ከሆነ እዚህ ጋር ገብታችሁ ኖቲፊኬሽናችሁን ታጠፉታላችሁ ማለት ነው። ይህም በምታጠፉ ሰዓት በብዛት ኖቲፊኬሽን እየላከ የስልካችሁን ባትሪ ስለሚጨርስ እነዚህን እየገባችሁ ኦፍ ታደርጋላችሁ ማለት ነው። ሌላው ወደኋላ እንመለስና ሌላኛውን ሴቲንግ ላሳያችሁ።
ወደ ስልካችን ሴቲንግ እንገባለን። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ወደ ታች ትወርዱና ታች ጋር አባውት ፎን የምትላለች እሷን አንዴ ክሊክ ታደርጋላችሁ። እሺ እዚህ ጋር እንደምትመለከቱት እንደየስልካችሁ ሞዴል ስለሚለያይ እዚህ ጋር ቢውልድ ነምበር የሚል አንዳንዴ ፊት ለፊት ላይ ይመጣላችኋል። ነገር ግን ለሌሎቻችሁ እዚህ ጋር ከታች በኩል ሶፍትዌር ኢንፎርሜሽን የሚል አለ። እሱን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ቢውልድ ነምበር የሚል አለ። እሱን 7 ጊዜ ቶሎ ቶሎ ትነኩታላችሁ። በመቀጠል እዚህ ጋር ፓስወርድ ካላችሁ ፓስወርዳችሁን ታስገባላችሁ። ልክ ፓስወርዳችሁን ካስገባችሁ በኋላ ከታች በኩል ኮንቲኒው ትሉታላችሁ። በመቀጠል ወደ ኋላ ትመለሳላችሁ። ባክ እያላችሁ ወደ ኋላ ትመለሳላችሁ። ልክ ባክ ካላችሁት በኋላ ከታች በኩል ዲቨሎፐር ኦፕሽን የሚል ታገኛላችሁ። እሱን አንዴ ክሊክ ታደርጋላችሁ። በመቀጠል ይሄኛው ዲቨሎፐር ኦፕሽን የሚለው እናንተ ጋር ኦፍ ሆኖ ካገኛችሁት ኦን ታደርጉታላችሁ። በመቀጠል ኦኬ ትሉታላችሁ። እዚህ ጋር ኦኬ ካላችሁት በኋላ ወደ ታች ቀስ እያላችሁ ትወርዳላችሁ። በመቀጠል እዚህ ጋር እንደምትመለከቱት ፎርስ ዳርክ ሞድ የሚል ታገኛላችሁ። እዚህ ጋር የምትመለከቱትን ፎርስ ዳርክ ሞድ የምትለውን ቶንጉላን ኦን ታደርጉታላችሁ። ስለዚህ ይሄን ኦን በማድረጋችሁ የምታገኙት ጥቅም የምትፈልጉትን አፕ በምትጠቀሙ ሰዓት በዳርክ ሞድ መልኩ ያሳያችኋል። ስለዚህ ይህንን በማድረጋችሁ የስልካችሁን ባትሪ መቆጠብ ትችላላችሁ ማለት ነው። የትኛውንም አፕ ወይም ደግሞ ሁሉንም አፖች በምትከፍቱ ሰዓት ዳርክ ሞድ አድርጎ ያመጣላችኋል ማለት ነው። ሌላው እዚሁ ዲቨሎፐር ኦፕሽን ውስጥ እንዳላችሁ ወደ ታች ትወርዳላችሁ። አሁንም በድጋሚ በመቀጠል እዚህ ጋር እንደምትመለከቱት ባክግራውንድ ፕሮሰስ ሊሚት የሚል አለ። እሱን አንዴ ክሊክ ታደርጋላችሁ። እዚህ ጋር እንደምትመለከቱት ባክግራውንድ ፕሮሰስ ሊሚት የሚለው ስታንዳርድ ሊሚት ላይ ነው የምታገኙት። እናንተ እዚህ ጋር ከታች በኩል ኖ ባክግራውንድ ፕሮሰስ የሚለው ላይ ታደርጉታላችሁ። በመቀጠል በዚህ መልኩ የስልካችሁን ባትሪ ማስተካከል ትችላላችሁ ማለት ነው። አሁን ደግሞ ሌላኛውን ሴቲንግ ላሳያችሁ። ወደ ኋላ ትመለሳላችሁ። በመቀጠል እዚሁ ሴቲንግ ውስጥ እንዳላችሁ ከታች በኩል ጉግል የሚል ታገኛላችሁ። ጉግል የሚለውን አንዴ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር እንደምትመለከቱት ሁለት አማራጮችን ያመጣላችኋል። ሪኮመንድድ እና ኦል ሰርቪስ የሚል ያመጣላችኋል። በመቀጠል ኦል ሰርቪስ የሚለውን አንዴ ክሊክ ታደርጋላችሁ። በመቀጠል ከታች በኩል ዲቫይስስ የሚል አለ። ዲቫይስስ የሚለውን አንዴ ክሊክ ታደርጋላችሁ። እዚህ ጋር እንደምትመለከቱት ስካን ፎር ኒርባይ ዲቫይስ ይላችኋል። በአካባቢያቸው ያሉትን ብሉቱዝ ወይም ደግሞ ሄድፎን ሰርች እያደረገ እየፈለገ ነው። እዚህ ጋር እንደምትመለከቱት ከላይ በኩል ምንም አይነት ብሉቱዝ አላበራውም። ነገር ግን እዚህ ጋር በአካባቢያቸው ያሉትን ብሉቱዝ እና ሄድፎን ሰርች እያደረገ እየፈለገ ነው። ስለዚህ ይህንን በሚያደርግበት ሰዓት የስልካችሁን ባትሪ ስለሚጎዳው ይህንን ስካን ፎር ኒርባይ ዲቫይስ የሚለውን ኦፍ ታደርጉታላችሁ። በዚህ መልኩ የስልካችሁን ባትሪ መቆጠብ ትችላላችሁ ማለት ነው። ስለዚህ የስልካችሁን ሴቲንግ ብቻ በማስተካከል የስልካችሁን ባትሪ ለበርካታ ቀናቶች የምትጠቀሙበትን ሴቲንግ ያሳየዋችሁ ይሆናል። አጠቃላይ እነዚህን ሴቲንጎች ካስተካከላችሁ በኋላ እስከ 5 ቀን መጠቀም ትችላላችሁ ማለት ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ መሆን ትችላላችሁ። በሌላ ቪዲዮዎች እስከምንገናኝ ድረስ ይመቻችሁ።